በስደት ያለነው እዚሁ እንጋባለን። ኢትዮጵያ ያላችሁ ደግሞ እዛው ራሳችሁ እንችላችሁ ተጋቡ። እውነቴን ነው። እኔ እኮ አሁን ሳስበው እኛ እዚህ እንለፋለን እዛ እነሱ ተኝተው ይጠብቁንና ከዛ አያፍሩም። እጃቸውንም እግራቸውንም ዘርግተው ያገቡና ቅመሞችም እዚሁ ለፍተው ማዲያት አውጥተው ጥራው ግረው ጥቁር ሆነው ሄደው እዛ ወንዱ ቁጭ ብሎ ይጠብቃታል፣ ይጋባሉ። ከዛ የኛን ብር ያባሉናል። አያፍሩም። ኖ አያዋጣም። እዚህ እኛ የምንሰራው እርስ በርስ እንጋባለን። እንደምንም ተስማምተን እዛ የምተኙትን ተግባቡም ተጋቡም ተኙም አይመለከተንም። እዛው እንዴ አያዋጣም። ፍትሃዊ አይደለም። እውነቴን ነው። ምክንያቱም ስቃይን የሚያቃት እዚሁ የሚሰቃይ ያለ ሰው ስለሆነ ገንዘቡ እንደው ብንበላ እንኳን እሷ የኔን ብር ብበላ እኔ የሷን ብር ብበላ እንኳን በምን አይነት ስቃይ እንደሚመጣ አውቀዋለሁ፣ ታውቀዋለች። እዛ ግን ተቃራኒ ሰው ጋር ከሆነ ግን አታውቁትም። እዚህ ከቅጠል እንደዚህ ቅንጥስ አድርጌ በያረቡ ግቢ ያመጣው ስለሚመስላችሁ አያዋጣም። ቅመሟም እዛ እንደዛ ስለሚመስላችሁ አረቦች ዝም ብለው ሲወጡ 20 ብር ሲገቡ 50 ብር ወደ ሽንት ቤት ሲሄዱ 100 ብር ጣል እያረጉ የሚሰጧችሁ ስለሚመስላችሁ አይቻልም። ወደ ኢትዮጵያ አያገቡም። እዚሁ እንጋባታለን፣ እንግባባታለን። እንትን ቢያቋርጥ እንኳን እያስመጣን ወዲሁ እናገባለን እንጂ ኢትዮጵያ ያለ ማያዋጣ